መለወጥ የምንችለው አንድ ኮርነር ብቻ ነው በዚህ ስነ ፍጥረት ውስጥ እርግጠኛ በሆነ መንገድ ማለት ነው። በውጭ በኩል ስለሚከናወነው ነገር we can't control። ያንን ነገር የምናይበትን መነጽር ግን መለወጥ እንችላለን። ነገሩን የምናይበት መንገድ፣ ስናየው የሚሰማን ስሜት፣ ስናየው የምናስበው ሐሳብ፣ ምን ወስነው ውሳኔ፣ ምን መርጠው ምርጫ ግን መለወጥ እንችላለን። ይሄንን ሊከለክላችሁ የሚችል አንድ ኃይል በዚህ ምድር ላይ ነው። that place inside you እናንተ ውስጥ ያለ አንድ ቦታ ይሄንን ከማንም ጋር ሳትማከሩ የምትወስኑትን ውሳኔ እንዳትወስኑ ሊያደርግ ወይም እንድትወስኑ ሊያስገድድ የሚችል ሰው የለም። ለእናንተ ብቻ ፕራይቬትሊ ተከልሎ ለግለሰብ የተሰጠ ቦታ ነው። you only access it. what do you do? እናንተ ብቻ ናቸው ይሄንን የምታስተካክሉት። ለምን የለወጡ ሰዎች በውስጥ በኩል ያለውን ዓለም የለወጡ ሰዎች ናቸው። ሁል ጊዜ አንድ ጊዜ አይደለም። ዓለምን መለወጥ የሚችል ሰው የለም። በውስጥ በኩል ያለውን ዓለም ግን ማንም ሰው መለወጥ ይችላል። በውስጥ በኩል ያለውን ዓለም የለወጠ ሰው በውጭ በኩል ያለውን ዓለም መለወጥ ከተራራ ወደ ቁልቁለት የመዝለል ያህል ይቀለዋል። ታሪኩ ይሄ ለምን መሰላችሁ? በውስጥ በኩል ያለውን ዓለም መለወጥ በውጭ በኩል ያለውን ዓለም እንድንለውጥ የሚያደርገን የውስጥ ብለን የምንጠራው ዓለም የገባብን ፓተርን ከየት ነው የገባው? መጀመሪያ ከዓለም አይደል እንዴ? ያደግንበት ቤተሰብ፣ የተማርንበት ትምህርት ቤት፣ ታላላቆቻችን፣ ታናናሾቻችን፣ አጎቶቻችን፣ አክስቶቻችን፣ በዙሪያችን የነበሩ የሰው ልጆች በሙሉ አሁን የያዝነውን ቅርጽ እንድንይዝ ሞልድ አዋጥተዋል። they contributed something። በመልካቸውና በምሳሌያቸው ነው የሰራን ማለት ነው ማህበረሰብ። now we are here አሁን ባለንበት ቦታ ላይ ነው ያለን። አሁን ይሄ መልክ በዚሁ መንገድ ከቀጠለ በውጭ በኩል ከሚገለጠው ዓለም ጋር እኩል ነው የሚያደርገን። ምክንያቱም ከመጀመሪያው የመጣው ከዓለም ስለሆነ ማለት ነው። ሰው ማድረግ የሚችለው ምንድነው ብትሉኝ፣ የውጭውን ዓለም መለወጥ ከፈለገ ያንን ዓለም በውስጡ ነው መለወጥ ያለበት። ይሄ ግልጽ ሆኖላችሁ ከሆነ አላቅም። በውስጥ በኩል ዓለምን ካሸነፋችሁ በውጭ በኩል ዓለምን ታሸንፋላችሁ 100%። that's the reality። ሰው ትልቁ ፈተናው ምንድነው ብትሉኝ፣ ራሱን ማሸነፍ ነው የማይችለው። መለወጥ የሚገባን ማንም ሰውም ማይለውጥልን ማንም ሰውም እንዳንለውጥ ማይከለክለን አንድ ቦታ ምንድነው ብትሉኝ is the attitude we have ዓለምን የምናይበት መነጽር በውስጥ በኩል ያለውን ፓተርን እሱን ነው መለወጥ የምንችለው። true freedom comes from there። እውነተኛው ነፃነት የሚመጣው ከዛ ነው። ነፃ ነው ብለን ስንል የመጀመሪያው ምልክት ምንድነው ብትሉኝ ለህይወቱ ኃላፊነት ይወስዳል ያሱ that's the signature። ከንግግራችን 30 ደቂቃ አብረን ብንቆይ እናውቀዋለን ማለት ነው who is free and who is not free። በምን ይታወቃል? በባህሪ ይታወቃል፣ በንግግር ይታወቃል፣ በውጤት ይታወቃል፣ በምንውልበት ቦታ፣ በምናነበው መጽሐፍ፣ በምናደርገው ሁለንተናችን ነፃ እንሁን። ቦንድድ ክሊር ነው፣ ኦብቪየስ ነው ማለት ነው። አንደኛው ነገር ኖ ኤክስኪውዝ። ቅድም ብዙ ችግር ዘርዝረናል። ኢትዮጵያ ውስጥ መነሻ ካፒታል የለንም ይታወቃል። በቃ እኮ ይሄ በጣም ኦብቪየስ ከመሆኑ የተነሳ እንዳውም ሳብጀክት አይደለም፣ የዜና አይደለም እንዴ? አሁን ጥያቄው ይሄ ሪያሊቲ ነው፣ ይሄ እውነት ነው። ምን እናርግ ነው። አንድ ሰው ኃላፊነት ከወሰደ፣ ኃላፊነት መውሰድ ማለት ምን ማለት መሰላችሁ? ማንም ሰው በውስጤ ይጫን አሁን የተጫነውን ፕሮግራም ያ ውጤት ያ ፓተርን ያመጣ ውጤት ዞሮ በእኔ በኩል ስለሆነ አልፎ ውጤቱን የሚያመጣው ውጤቶቹ በሙሉ ከየት ነው የሚመነጩት? ከኔ ውስጥ ነው። ይሄንን ኃላፊነት መውሰድ ምን ያደርጋል መሰላችሁ? ሙሉ በሙሉ ታባክኑት የነበረውን ኢነርጂ ሰብስቦ ወደ እናንተ ይመልሳል። ኦኬ፣ ከዚህ በፊት አመጣው የነበረውን ውጤት ያመጣው እኔ ውስጥ ያለው ፓተርን ከሆነ ከዚህ በኋላ ላመጣ የምፈልገውን ውጤት የሚያመጣልኝን ፓተርን እኔ ስቶር ማድረግ እችላለሁ ማለት ነው። that's the freedom። አንድ ሰው የሆነ ነገር ማድረግ ከፈለገ ሊያደርግ የሚችልበት የሆነ መንገድ አለ። የሆነ መንገድ አለ። ምንም ያህል ጠባብ ቢሆን፣ ምንም ያህል ኢምፕሮባብል ቢሆን፣ ማይሆን ቢሆን፣ አገሪቱ ሁኔታ የሚከለክል ቢሆን፣ ምንም ቢሆን ያ ነገር ውስጣችሁ ከገባና ከተጋባችሁ ከዛ ራዕይ ጋር there is a way to do it። የሆነ መንገድ ይፈጠራል። ካልፈለገስ ይላል ማድረግ ካልፈለገስ if he doesn't want to do something ምን አለው ይላል? ኤክስኪውዝ አለው ይላል። ኤክስኪውዝ ማለት ምን ማለት መሰላችሁ? ያላደረግንበትን ምክንያት የሚያስረዳ
በጣም በደንብ በብዙ ጥንቃቄ የተዘጋጀ እሰይ ነው ሲነበብ ደስ የሚል ማለት ነው። ኤክስኪውዝ የሚጠቅመው ምንድን ነው ብትሉኝ ከችግሩ ሳይሆን የሚያወጣችሁ ከኃላፊነት ነው የሚያወጣችሁ። ዳስ ዋት ዳስ ፈልጉ ምን ይላል ታገኛላችሁ ይላል። ስለዚህ ፈልግና አግኝ። አንኳኩስ በቃ አንዱ የእናንተ ስራ ነው፣ አንዱ የፈጣሪ ስራ ነው። ስታንኳኳ ፕሮሚስ አለ። ምን የሚል if you knock at the door it's going to be open unto you። ግን ኖክ ማድረግ የማን? ስለዚህ የተመለሰ ጸሎት ነው ማለት እኮ የተመለሰ ነው። ገና ምን ጸልየው አይደለም፣ ኖክ ማድረግ ነው ማለት then you get it። ብዙ ሰው ግን እንዴት ነው ኖክ ማድረግ? የትኛውን በር? እሱን መፈለግ አለ በሰውየው። ታዲያ የሰውየው ስራ ምንድን ነው? እኔ ነኝ ህይወቴን እዚህ ያመጣሁት፣ ከዚህ አንስቼ ደግሞ ወደ ፈለኩበት ቦታ መወስደው እኔ ነኝ። መጸለይ ካለብኝ እጸልያለሁ፣ ከፈጣሪ ጋር መከራከር ካለብኝ እከራከራለሁ። if I want the enlightenment needed ፈጣሪ ሆይ አብራልኝ፣ ይሄ ነገር አልገባኝም ብዬ ጓሮ ለጓሮ ማድረግ ያለብኝ ነገር አደርጋለሁ እንጂ መላቀቅ የሚባል ነገር የለም። አምናለሁ የምትል ከሆነ ውጤቱን አሳይ፣ do it። እኔም አምናለሁ ብትሉኝ ያመንኩትን ያህል ውጤት አሳያችኋለሁ። ውጤቱ ያልመጣው ነገር ገና በእምነት ያልተዋሃደ ነገር ነው ማለት ነው። that's what it is። ሁለተኛው no judgment። የምንኮንነው ነገር የኛን አዌርነስ ደረጃ ነው የሚያሳየው፣ ሌላ ነገር አይደለም። አንድ ጊዜ አንዲት ሴት ስታመነዝር ትገኛለች። on the very act ነው ያዟት የሚለው on the very act ዝሙቱን እያደረገች ነው የተያዘችው። ከዛ በኋላ ወንድየውን ለቀው ሴቷን ይዘው ወደ ኢየሱስ ክርስቶስ መጡ። እሱን ለመፈተን ነው ነገሩ። ከዛ በኋላ ይዘው መጡና ከፊት ለፊቱ ላይ ወረወሯትና ጌታ ሆይ በሙሴ ሕግ ኃጢአት ያደረገ በተለይ እንደዚህ አይነት ወራዳ ነገር ያደረገ ሰው በድንጋይ ተወግሮ ይሙት ይላልና አንተ ምን ትላለህ አሉት። አሁን እንግዲህ በገዛ ራሱ አንደበት ሊይዙት ነው። ለምን ቢባል አትውገሯት ቢል የሙሴን ሕግ ጣሰ ተብሎ ሊሰቀል ነው። አይ ምህረት አድርጉላት እንዳይል ደግሞ ቢብሊካ እንትን የአስተምህሮት እንትን መስጠት አለበት፣ ባክግራውንድ መስጠት አለበት። ከዛ በኋላ ምንድነው ያደረገው ይላል? ዝቅ አለና መሬት ላይ ጻፈ ይላል። መልሱ አላዩትም እነሱ፣ እሱን ማየት አልፈለጉም፣ ጎተጎቱት ይላል። ትወገር ወይስ አትወገር? እቺ ሴት ምን ስታደርግ ታገኝታለች? on the very act of adultery ነው የተያዘችው። አርጋዋለች አላረገችው? አርጋዋለች። እውነት እኮ ነው። ከዛ በኋላ ተነሳና ኃጢአት የሌለበት ካለ ከናንተ ውስጥ ቀድሞ ነው የሚለው ድንጋይ ይወርውርባት አለ ይላል። ዝም ብሎ ድንጋይ ይወርውር አይደለም፣ ቀድሞ ድንጋይ ይወርውር አለ ይላል። ከዛ ሁሉም እዛ ክስ ላይ የነበሩ ሰዎች አንድ በአንድ ወጡ። መውጣታቸው አይደለም እንግዲህ የሚገርመው ከታላቁ ጀምሮ ነው የወጣው። መጀመሪያ የወጣው ማን? ሕግ አዋቂው፣ ፈራጁ፣ ሕግ የሚያስተምረው ትልቁ ዋና የሚባለው እሱ ነው መጀመሪያ የወጣው። ከሱ ቀጥሎ የሱ ተከታይ፣ ከሱ ቀጥሎ የመጨረሻዎቹ ህዝቡ ተማሪ የሚባሉት ህዝቡ በኋላ መጨረሻ ላይ ነው የወጣው። አንድም ሰው ግን ድንጋይ አልወረወረም። ከዛ በኋላ ቀና ብሎ ሲያያት እሷና እሱ ብቻ ናቸው ያሉት። ከሳሾች ወዴት አሉ? ይሄን ነው ጌታ። እንግዲያውስ እኔም አልፈርድብሽም፣ ግን ከዚህ በኋላ ይሄን ኃጢአት አትስሪ አላት ይላል። ጃጅ ማድረግ ማለት ምን ማለት መሰላችሁ? ጃጅ ከምናደርገው ኢነርጂ ፊልድ ውስጥ ሆነ ነው ጃጅ የምናደርገው። it's not possible ብርሃን ውስጥ ሆናችሁ ጨለማን መኮንን አይቻልም። the darkness is already absent። አሁን እሱ በነበረበት ደረጃ ላይ ሆኖ ቢሆኑ ኖሮ እነዛ ሰዎች ለዛች ሴት ምህረት ሊያደርጉላት ይችሉ ነበር። አሁን እሷ ከነሱ ጋር አልተከራከረም። የሌለበት ቢሆን ነው ግን ያለው። ከዚህ የምንማረው ነገር ምንድነው መሰላችሁ? በህይወታችሁ ውስጥ ምክንያትም ጭምር እያላችሁ ማለት ነው፣ የምትዘረዝሩት ምክንያትም ጭምር እያላችሁ የሆነ ነገር እየተቻችሁ፣ እየኮነናችሁ፣ እያጥላላችሁ፣ እያሳነሳችሁ፣ ክሪቲሳይዝ እያደረጋችሁ ከሆነ you are in the same spirit that you are condemning። በኮነንን መጠን በሌሎች ሰዎች ላይ በፈረድን መጠን ምንድነው የምንሆነው ማለት ነው? በፈረድነው ነገር ነው እየተጠላለፍን የምንሄደው። በፍጹም መኮነን ጻድቅ አይፈጥርም። ያንኑ የሚኮንነውን ነገር የሚሆን ሰው ነው የሚፈጥረው። ስለዚህ አንደኛው ከኃላፊ ጊዜ የምንላቀቅበት መንገድ ምንድነው ብትሉኝ፣
ስቶፕ ጃጂንግ አዘር ፒፕል። በመፍረድ ችግር ፈቶ የሚያውቅ አንድ ሰው የለም። በርህራሄና በፍቅር ከሆነ ግን የትኛውም ችግር መፈታት ይችላል። ከዛ ቀጥሎ ኖ ኮምፒቲሽን ጀስት ለርን ኤንድ ክሪኤት። ኮምፒቲሽን ያሳንሳል እንጂ አያተልቅም። መፍጠር የምንችለው ነገር የተገደበ አይደለም። ሰማይ ነው ጥጉ። የፈለጋችሁትን ነገር ክሬት ማድረግ ትችላላችሁ። ያ ማለት ግን ከዚህ በፊት እናንተ በመረጣችሁት የህይወት መስክ ውጤት ያመጡ ከነሱ ልንማር የሚገባን ነገር የለም ማለት አይደለም። መማርና ኮምፒት ማድረግ ግን የተለያዩ ስፒሪቶች ናቸው። በእኛ ልንኖረው በምንፈልገው የህይወት አይነት ውጤት ያመጡ ስኬታማ የሆኑ መንገዶችን ያሳዩ ሰዎች ካሉ ጎ ለርን ፍሮም ዘም፣ ግን ኔቨር ኮምፒት ዊዝ ዘም። ሌላው ኮምፓሪዝን ነው። ይህም በጣም ትልቁ በሽታ ነው። እኔ ምንድነው መሆን የምፈልገው፣ ምንድነው መስራት የምፈልገው ብዬ ነው ራሴ መጠየቅ ያለብኝ እንጂ ከኔ ጋር አንድ ጎረቤት የነበረ አንድ አይነት ትምህርት የተማረ እኩል እድሜ ላይ ያለን ሰው የት ደረሰ ብዬ አይደለም መጠየቅ ያለብኝ። ዩኒክ ነው ሰው፣ ዩኒክ ነው። አንተ አይነት ነህ። አንተ ከሌለ ይቀራል እንጂ መልሶ ያንተን አይነት ሰው ወደዚህ ዓለም አያመጣም ፈጣሪ። you are the only person, the only kind of its typicality. you are the only one. የፈጣሪ መልክ ባንተ በኩል እንዲገለጥ አይነት ሆነ የተቀመጥክ ሰው ነህ። ያንን ማንነት፣ ያንን መልክ፣ ያንን ውበት ካላበራ ዓለምን ታጨልማታል። ያን መልክ ካበራ ባንተ እዚህ ምድር ላይ መኖር ምክንያት የሚበራላቸው ሰዎች አሉ። ከዚህ በፊት ያለፈውን ስቶሪ ስለሆነ ማለት ነው። ከዚህ በፊት የኖርነው ዘመን የፈጠርነው ውጤት የሆነው ሰው is a story። ራሳችሁን ግለጹ ብትባሉ እንትና እባላለሁ፣ እድሜ እንደዚህ ነው፣ የሁለት ልጆች አባት ነኝ፣ እንደዚህ ነኝ ብለን የምንገልጸው ነገር it is the story created out of the blue። ህይወታችሁን የሚያሳምር ሌላ የውጤት ፓተርን አለ ብላችሁ የምታስቡ ከሆነ ኢማጂን። እንደው እግዚአብሔር ለሰው ልጆች ከሰጣቸው በጣም ድንቅ ስጦታዎች አንደኛው እንደው በጣም ትልቁ ምንድነው ብትሉኝ is the gift of imagining something። አሁን የሌለ ከገሃዱ ዓለም ፋክት የሚያላቅቀን ብቸኛው ፓወር ምንድነው ብትሉኝ ኢማጂኔሽን ነው። የፈለጋችሁት ዓለም ውስጥ ሆናችሁ ልትፈጥሩ የምትፈልጉትን ህይወት መፍጠር ትችላላችሁ። you can create it from the scratch። ገንዘብ የለንም በሪያሊቲ በፋክት ገብተን የሆነ ነገር እናድርግ ካላችሁ ሆቴል ግቢ ውስጥ ለመግባት እንኳን የሚያስፈልግ ነገር አለ። በዚህኛው ልትፈጥሩት የምትፈልጉትን ህይወት በዝርዝር ገብታችሁ ማየት ትችላላችሁ። ይሄ ምን ይጠቅማል ልትሉ ትችላላችሁ። ኢማጂኔሽን ከእምነት ጋር ሲዋሃድ ተአምር ካልሆነ በስተቀር ሌላ ስም የማይሰጠው ነገር መፍጠር ይችላል። ይሄ ለእያንዳንዱ የሰው ልጅ እንደ ስጦታ ዲል ተደርጓል። ሰው ሆኖ ይሄ ነገር የሌለው ሰው የለም። you can imagine a new story። ትልልቅ ህይወቶች በዚህ ፋንታሲ ነው የሚጀምሩት። ሁሉም አሁን መሬት ላይ ያለ ፋክት የምንለው ነገር የሆነ ወቅት ላይ አንድ ሰው ብቻውን ሆኖ በአእምሮ ውስጥ ያመላልሰው የነበረ ነገር፣ ተጨባጭ ያልሆነ ነገር ማለት ነው። እናንተ ህይወታችሁን በምን አይነት መንገድ ነው መኖር የምትፈልጉት? ለምንድን ነው ይሄን ማድረግ ያስፈልገው ካላችሁኝ፣ ከተጨበጠው ፋክት የሚያላቅቃችሁ ብቸኛ የሰው ስጦታ ከዚህ አካላዊ ሰውነት ጭምር ማለት የሚያላቅቃችሁና ነፃ ስፒሪት የሚያደርጋችሁ ነገር ኢማጂኔሽን ነው። you can imagine anything። ልትሆኑ የምትፈልጉት ሰው ኦኬ፣ የሆናችሁትን ሰው ፈጥራችሁታል። that's okay። የትኛውም ደካማ ደረጃ ላይ ይኑር ሰው ሁልጊዜ ከዛ ቦታ ነጥቆ የሚያወጣ አንድ ጊፍት ለሰው ተሰጥቷል። it's called imagination። you can imagine the end of your life። ህይወታችሁ እንዲሆን በምትፈልጉት መንገድ ማሰብ መጀመር ትችላላችሁ። ስታስቡ፣ ስተኙ፣ ስትሆኑት፣ ስትነሱ፣ ስታስቡ ይሄ ክንውን ለረጅም ጊዜ ከቀጠለ ህልምና ኢማጂኔሽን መሆኑ ይቀርና የሰውነታችሁ ክፍል ይሆናል። ህይወትን የምታዩት በዛ መነጽር ይሆናል። ከዛ በኋላ ባለጸጋ ያልሆነ ሰው የለም። ጸጋ ማለት እኮ ስጦታ ማለት ነው። ልትሆኑ የሚገባችሁ ትልቁን ሰው ሊያደርጋችሁ የሚገባ አንድ ጊፍት በእያንዳንዳችሁ ውስጥ አለ። ጸጋ is a gift። ዲዘርቪንግ አይደለም፣ ወይም ተገብቷችሁ የምታገኙት ነገር አለ። ሰው ሆኖ ሲወለድ አንድ ሰው ባለጠጋ ነው። ያን ጸጋ መንዝሮ ግማሹ ወደ ሀብት ይለውጧል፣ ግማሹ ወደ አስተዋጽኦ ይለውጧል፣ የሰው ልጆችን ህይወት ወደ መለወጥ። ጸጋ የሌለው ሰው በእናንተ እሱ ጸጋ ስታዩት ለካ ያ ጸጋ የተሰጣችሁ ለእናንተ አይደለም፣ ለብዙ ሚሊዮን ሰዎች ነው። ያን ስናውቅ ምስኪን አይነት ስሜት መሰማቱን ያቆምና we become heroes of this generation። ስለ ራሳችሁ በፍጹም ኔጌቲቭ ነገር አታውሩ።
ወደፊት ልትኖሩ የምትፈልጉትን ነገር እንዳለፈ በኃላፊ ጊዜው ስለተከናወነ ነገር እንደሚጽፍ ሰው write some story about your life። የምትሉበት ቦታ፣ የምታስተዳድሩትን ካምፓኒ፣ አስተዋጽኦአቸው የሚነካቸውን ሰዎች፣ የምታገለግሏቸውን ሰዎች እስኪ write it down። እጆቻችሁ ሳከለክሉ እስኪ write it down። can't you do that? ካለንበት ውስንነት የሚያላቅቀንና ወደ ፈለግነው ዓለም የሚወስደን በጣም አስገራሚ የሆነ ጊፍት ነው ትሩ ኢማጂኔሽን። ሌላኛው living in the present moment ነው። በነገራችን ላይ በህይወታችሁ ውስጥ መፍጠር የምትፈልጉት የትኛውም ነገር አሁን ነው የሚሆነው። አሁን ማውራበት ሰዓት ማለት ነው። አሁን ተብሎ የሚጠራበት ሰዓት የምታደርጉት ነገር ነው ከዚህ ቀጥሎ የሚመጣው ሞመንት ውስጥ ኢፌክት የሚያመጣው። that's it. life happens when now። ይሄ አባባል አይደለም። ስለዚህ መለወጥ የምትፈልጉ ሰዎች ወደፊት ፕሮጀክት ማድረግ ተውና አሁን ተብሎ የሚቆጠር ሰዓት እጃችሁ ላይ ሲመጣ do something there። አሁን ተብሎ የሚባል ሰዓት ላይ ብቻ ነው ሰው የሆነ ነገር ማድረግ የሚችለው። አሁን ነው የመዳን ቀን። በዚህ ሰዓት ነገ አይደለም፣ ከነገ ወዲያ አይደለም፣ now ዘላለም አንፎልድ የሚያደርገው በዚህ ፕሬዘንት ሞመንት ነው። አሁን ተብሎ የሚጠራበት ሰዓት ነው። when you do something now 100% እርግጠኛ ነው ቀጥሎ የሆነ ነገር እንደሚመጣ። አሁን የማታደርጉት ነገርም አሁን የምታደርጉት ነገርም በሚመጣው የህይወታችሁ ውጤት ላይ አስተዋጽኦ አለው። አሁን ቁጭ ብዬ ምን አይነት ማረባ ሰው ነኝ ብል ቀጥሎ ምንድነው የሚመጣው መሰላችሁ? የማረባ እንደሆንኩ በተግባር የሚያስረዳኝ የህይወት ምሳሌ ነው ማገኘው በእግረ መንገድ። that's what comes። አሁንን ከተውን ካሁን ውጭ ሌላ ጊዜ ስለሌለ we are wasting our lives። ስለዚህ ትልቁ ፍሪደም ደግሞ ሌላ የት ነው ያለው ብትሉኝ doing something in the present moment። አሁን የሚባልበት ሰዓት ላይ ማድረግ የሚገባችሁን ነገር ማድረግ ነው።